ባላደራ ክፍለ ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ ነው። ነዳጅ ጋር ተያይዞ ዓለም አቀፋዊ ችግር እንዳለበት ታሳቢ ይደረጋል። ከሱ መነሻ ነጋዴዎች የተወሰኑ ምርት መሸሸሽ፣ ዋጋ ጭማሬ እሱን ላይ ደረሰኝ ቁጥጥር አድርገን ግማሹ ሸሽቶ የሚሸጠው ቦታ ሲነድ ምርት የለም ይላሉ። ማጋኔን ሲመጣ ክምችት አለ፣ ዋጋ ጭማሬም የተወሰኑ ከዛ ያመጡትና የሚሸጡት ዋጋ ተመሳሳይ አይደለም። በዚህ ዘመነሽ አድርገን የተወሰኑ ቤቶች አሽገናል። ይሄ የሚቀጥል ነው። እዚህ ብቻ የሚቆም ሳይሆን ምርት እያለ የለም የሚል ነዳጅ ስለጨመረ ይላል። ነዳጅ የተጨመረ የተወሰነ ቢሆንም መንግስት ድጎማ እያደረገ ነው። ነዳጅ ዘይት ላይ መኮሮኒ የተወሰኑ ላይ ጭማሪዎች አሉ። ይሄ ጭማሪ ከዚህ በፊት ያለው ጭማሪ የተለየ ጭማሪ ስለሆነ ማረምና ነጋዴ ማስተካከል ስላለበት አሽገናል። እሱ ማሸግ ብቻ ሳይሆን ሌላ ቅጣትም አለ። ዘይት ቤቶች ላይ አከፋፋዮች አሉ። ሲሚንቶ ሌላው ዘርፎች ሸቀጣሸቀጥ ቆርቆሮ ጨምረዋል። ምክንያታዊ ያለ በዘመቻ መልክ ነው። አጠቃላይ እንደ ጽሕፈት ቤት እንደ ከተማ ማኔጅመንት ወርደው አብረን ነው ያው ተቀናይተን እየሰራን ያለነውና ይህ ተግባር ግን የሚቋረጥ አይደለም። እንደ ዓለም ያው የተፈጠረው ክስተት ይታወቃልና ይህንን መነሻ ባደረገ መልኩ በተለይ ከነዳጅ ጋር ተያይዞ የነዳጅ እጥረት ምክንያት በማድረግ ያልተገባ የዋጋ ጭማሪን ጭምር የሚያደርጉ ነጋዴዎች ላይም ጭምር እርምጃ ነው እየወሰድን ያለነውና ጋቢነቱን ያልጠበቀ ምክንያታዊ ያልሆነ ነዳጅ ያው የሚገባው መጠኑ ይነስ እንጂ ያለውን መንግስት እንደ መንግስት ግብረ ኃይል አደራጅቶ አቋቁሞ በተገቢው እያዳረሰ ነው እየተጠቀምን ያለነው ማለት ነው። ይህንን ግን ጫና ለመፍጠር ማህበረሰቡ ላይ ጫና ያልተገባ ጫና የኑሮ ጫና ለመፍጠር ሲባል የሚደረጉ ነገሮች አሉና እነዚህንም ጭምር የዋጋ ቁጥጥር እያደረግን ያለነው እንደኛ ክፍለ ከተማ እርምጃ ወስደን ቀጥተን አስተምረን ወደ ተግባር እንዲገቡ ያደረግናቸው ነጋዴዎችም ጭምር እንዳሉ ላነሳ ነው የምፈልገው። ከለኛው ምስራቅ ጦርነት ጋር ተያይዞ የነዳጅ እጥረት መፈጠሩ ይታወቃል። ነገር ግን መንግስት በሀገር ደረጃ የተለያዩ አማራጮችን በመጠቀም ያለውን ነዳጅ በቁጠባ እንድንጠቀም በተዋረድ እስከ ታችኛው መዋቅር ድረስ ይሄ ነገር ተግባራዊ እንዲሆን መንግስት በጥንቃቄ እየመራ ይገኛል። በአሁኑ ሰዓት ይሄ እንደተጠበቀ ሆኖ የነዳጅ እጥረትን እንደ ሰበብ በመጠቀም እንደ ምቹ አጋጣሚ በመጠቀም የተወሰኑ ስግብግብ ነጋዴዎች በከተማችንም ከከተማ ውጭም ችግር እየፈጠሩ መሆኑ ይታወቃል። ስለዚህ በዚህ ደረጃ በከተማችን ባለፉት 3 ሳምንታት ጠንከር ያለ እርምጃ እየተወሰደ ይገኛል። በዚህ አግባብ ምርቶች ከከተማ ውጪ ወደ ከተማ የሚገቡ ምርቶች አሉ። በከተማችን ውስጥ ደግሞ የሚመረቱ የግብርና ምርቶች አሉ። በክልላችን ውስጥ የሚመረቱ የግብርና ምርቶች ወደ ከተማችን በስፋት የሚገቡበት ሁኔታ ምቹ ሁኔታ ተፈጥሮ እየተሰራ ይገኛል እንደ ከተማ አስተዳደር። ስለዚህ ይሄ ጥረት በከተማ አስተዳደሩ በአመራሩ እና ከአጎራባች ክልሎችና ዞኖች ጋር በመቀናጀት ህብረተሰቡ ወዳልተፈለገ ጫናና ወደ ከፋ ኑሮ ውድነት እንዳይጋለጥ ከፍተኛ ጥረት እየተደረገ ባለበት ራሳቸውን የሚወዱ ለራሳቸው ቅድሚያ የሚሰጡ በቁጥራቸው ጥቂት የሚሆኑ ነጋዴዎች ይሄ ችግር እየተባባሰ እንዲቀጥል ይፈልጋሉ። ስለዚህ ይሄንን ለመግታት በቁርጠኝነት እርምጃ እየተወሰደ ይገኛል ማለት ነው። የኢንዱስትሪ ምርቶች በእርግጠኝነት ነዳጅ የሚፈልጉ ከሩቅ አካባቢዎች ከክልል ውጭ የሚመጡ አሉ። ለዚህም ደግሞ ተለይቶ ማን የሚባል ነጋዴ ምርት ያቀርባል፣ ምን አይነት ምርት ያቀርባል የሚለውን ለይተን እየሰራን ነው። ስለዚህ ምክንያታዊ ያልሆኑ የግብርና ምርቶች እዚሁ አካባቢያችን ይብን ቱላ ክፍለ ከተማ ላይ አርሶ አደሩ አምርቶ ቀጥታ ወደ ገበያ የሚያመጣው ምርት ላይ ዋጋ የመጨመር ሁኔታዎች ይታያል። ይሄ ሊቆም ይገባል የሚል ቁርጠኛ አቋም ነው ያለን። ስለዚህ በአሁኑ ሰዓት በተለይ በ3 ክፍለ ከተሞች በዋናነት እርምጃ ተወስዶባቸዋል። በኃይል አዳራሽ ወደ 7 ነጋዴዎች ላይ እርምጃ ተወስዷል። ምርት እያለ ምርት እንደሌለ አድርጎ ምርት ለመሰወር ሙከራ ያደረጉ ታቦር ክፍለ ከተማ ላይም በዛው ልክ ከ13 ነጋዴዎች በላይ እርምጃ ተወስዷል። መናሪያ ክፍለ ከተማ፣ አዲስ ከተማ ክፍለ ከተማ እርምጃ እየተወሰደ ይገኛል። ይሄ እርምጃ ተጠናክሮ የሚቀጥል ነው የሚሆነው። ስለዚህ የንግዱ ማህበረሰብ በዚህ በአስቸጋሪ ወቅት ከህዝቡ ጎን ቆሞ ህዝቡን ከማገዝ ውጪ ሌላ ትርፋቸውን ፎከስ አድርጎ ህዝቡን ማማረር በህዝብና መንግስት መካከል ሌላ ጥርጣሬ እንዲፈጠር ማድረግ
ተገቢ ነው ብለን አንወስድም። እንደዚህ አይነት ስራዎችና ድርጊቶች ላይ የሚሰማሩ ነጋዴዎች ከድርጊታቸው ሊቆጠቡ ይገባል፣ ሊማሩ ሊታረሙ ይገባል። ሰፊው የንግዱ ማህበረሰብ ይሄንን ተገንዝቦ በዚህ በአስቸጋሪ ወቅት ቅድሚያ ለህዝቡ በመስጠት ምርት ካለበትም አፈላልጎ በማምጣት በስርዓት በአዋጁ መሰረት በህጉ መሰረት ነው እየሰራ ያለው። በህገ ወጥ መንገድ የሚንቀሳቀሱ ግን አሉ፣ ፍላጎት ያላቸው ደግሞ አሉ። አሁንም ቢሆን ዋጋ ጨምሮ ይህንን እንደምቹ አጋጣሚ በመጠቀም በአቋራጭ ለመበልጸግ የሚፈልጉ አሉ። ይሄ የትም አያደርስም። ስለዚህ መንግስት እንደ ከተማ አስተዳደር ጠንከር ያለ እርምጃ እየወሰድን እንገኛለን። ዋጋ ጨምሮ መሸጥ አይቻልም። ምክንያታዊ ያልሆነ ያልተገባ የዋጋ ጭማሪ ማድረግ በአዋጁ መሰረት ያስቀጣል። 813/2006 መመሪያ አዋጅ አለ። በዚህ አዋጅ መሰረት ምርት እያለ ምርት እንደሌለ አድርጎ መሰወር አይቻልም። ያሳስራል፣ ያስቀጣል፣ በገንዘብም በእስራትም ያስቀጣል ማለት ነው። ይህንን ማወቅ ይገባል። ስለዚህ በአሁኑ ሰዓት በከተማችን ይህንን ጫና ለመቀነስ እነሱ ጋር ውይይት አድርገናል። በውይይታችን መነሻም የደረሱ ምርቶች ቀጥታ አምራቹ ወደ ከተማ አምጥቶ ሸማችና አምራቹን የማገናኘት ስራ እየሰራን ነው ያለነው። የሰንበትና ቅዳሜ ገበያዎችን አቋቁመናል በክፍለ ከተሞቻችን። ሌላው ጥቆማ የሚሰጥበትን ዘዴ በጊዜያዊነት 7614 የጥቆማ ነፃ የስልክ መስመር አለ። ስለዚህ በመምሪያ ደረጃ ይሄንን ነፃ የስልክ መስመር ከቴሌ ጋር ተቀናጅተን ጥቆማ የሚሰጥበትን እየሰራን ነው። ከዚህ ውጪ በግል ደረጃ ለራሳችን ሰራተኞቻችን በአሁኑ ሰዓት ውጪ ነው ያሉት እየተከታተሉ። በክፍለ ከተማ ጥቆማ መስጠት ይቻላል፣ በከተማ ማዕከል መስጠት ይቻላል። ስለዚህ ለፖሊስ ማሳወቅ ይቻላል። ይሄ ተግባር ወንጀል ስለሆነ ዋጋ ያልተገባ የዋጋ ጭማሪ ማድረግ በወንጀል የሚያስጠይቅ ነገር ስለሆነ በዚህ አግባብ ጥቆማ መስጠት ከጎናችን መቆም ያስፈልጋል የሚል ነገር ለመጨመር ነውና በአጠቃላይ እርምጃ የመውሰዱ እና የማስተካከሉ ሂደት ተጠናክሮ እየቀጠለ መሆኑን ለማንሳት